መካከለኛው ምስራቅ በታሪክ ታይቶ በማይታወቅ አደገኛ የእሳት ነበልባል ውስጥ ተዘፍቆ አንደኛ ወሩን ሊያስቆጥር ጥቂት ቀናቶች ቀርተውታል። ዓለም የሚከታተለው ይህ አስከፊ የፍልሚያ ምዕራፍ የኢራንን ብቸኛ ግን ደግሞ አይበገሬ ማንነት ለዓለም እያሳየ ዛሬም ቀጥሏል። ኢራን ብቻዋን የዓለምን ሀያላን ፊት ለፊት እየተፋለመች ቀጥላለች። የጦር ጀቶች የኢራንን አየር ክልል በመጣስ ስልታዊ በሆኑ ወታደራዊና የኃይል መሰረተ ልማቶች ላይ በከባዱ ድብደባ እየፈጸሙ ነው። ቴህራንና በዙሪያ ያሉ ከተሞች በከባድ ፍንዳታ እየተናጡ ዛሬም ጦርነቱ እንደቀጠለ ነው። አሜሪካና እስራኤል የኢራንን የጀርባ አጥንት ለመስበር ከፍተኛ የጦር መሪዎቿን እየቀጠፉ ጦርነቱን እያፋፋሙት ነው። መሪዎቿ በየተራ ቢሰውም ግድያው ግን ኢራንን አላዳከማትም። ይልቁንም አንድ መሪ ሲወድቅ ሺህ ይተካል የሚለው መመሪያ በተግባር እያሳየች በውስጥ ጥንካሬዋ ጸንታ ቆማለች። ኢራን ለሚሰነዘርባት ጥቃት የምትሰጠው ምላሽ ፈጣንና አስከፊ እየሆነ መጥቷል። በርካታ የባለስቲክ ሚሳኤሎች እና ድሮኖች ከኢራን ምድር ተነስተው አሁንም ወደ እስራኤል እና በመካከለኛው ምስራቅ ወደሚገኙ የአሜሪካ የጦር ሰፈሮች እንዲሁም በቀጠናው ያሉ የኃይል መሰረተ ልማቶች ላይ ውድመት እያደረሱ ነው። ኢራን ብቻዋን አሜሪካንና እስራኤልን እየተፋለመች ቢሆንም የገነባችው ወታደራዊ መዋቅር ግን ከመቼውም ጊዜ በላይ ጠንካራ መሆኑን በጦር ሜዳው እያስመሰከረች ትገኛለች። ይህ ፍልሚያ የቴክኖሎጂ ብቻ ሳይሆን የጽናትና የቁርጠኝነትም ጭምር ነው። አሜሪካና እስራኤል በዘመናዊ መሳሪያዎቻቸው ቢበኩም ኢራን ግን በከባድ ዋጋ እየከፈለችም ቢሆን ራሷን ለመከላከልና ጠላቶቿን ለማጥቃት ወደኋላ አላፈገፈገችም። ዓለም ዛሬ የኢራንን ብቸኛ ግን ደግሞ አይበገሬ የጦርነት ጥበብ እያየ ውጊያው ዛሬም እንደቀጠለ ነው። የኢራን ጥላት ደግሞ የታሪክን አቅጣጫ ለመቀየር እየታገለ ይገኛል። ኢራን ጥንካሬዋን ታስቀጥል ይሆን ወይንስ የ2003ቱ የኢራቅና የ2011ዷ የሊቢያ ዕጣ ፈንታ ይደርሳት ይሆን?